ከሰል ስትል በዚህ ማለት ነው ልክ እንደዚህ ይኸውልህ ወንድሜ ጥርስህን ነጭ ለማድረግ የሚሆን የተጠራቀመ ሻህላን ለማስለቀቅ ወይም ስቴኒንጉን ለማስለቀቅ ብለህ ልክ በእንደዚህ አይነት ከሰል ወይም ደግሞ ይሄንን ፈጭተህ በዱቄቱ ብትቦርሽበት እነዚህ ሶስት መሰረታዊ ችግሮች ይጠብቋል። በነገራችን ላይ ወላጆች መጪው ክረምት ታዲያ ልጆቻችሁን ብሬስ ማሰራት ከፈለጋችሁ እስኪ ኑና እንመካከር። በይና ልዩ የጥርስ ህክምና አዲስ አበባ 22 ከአክሱም ሆቴል ወደ ኡራኤል በሚወስደው መስመር ሌክስ ፕላዛ አንደኛ ፎቅ ላይ ይኸውልህ የመጀመሪያው የጥርስ መስታወት መሳሳት ነው። ከሰል በተፈጥሮ ጠንካራ ሻካራ ነው። በተደጋጋሚ ጥርሳችንን በሚፈትግበት ጊዜ ላይ የጥርስ መስታወት የሚባለውን እያሻከረው ከውስጥ ያለውን ቢጫማውን የጥርሳችን ክፍል እየተጋለጠ እንዲመጣ ያደርገዋል። ይሄ ደግሞ በጊዜ ሂደት ቢጫማው የጥርሳችን ክፍል በውጭ በኩል ጎልቶ እንዲታይና ጥርሳችን ጥንካሬውንም እንዲያጣ ያደርገዋል። ሁለተኛው ሴንሲቲቪቲ፣ ጥርሳችን በቀላሉ ለጣፋጭና ለቀዝቃዛ ነገር የህመም ስሜት እንዲሰማን ያደርጋል። በተለምዶ የጥርስ መስታወት የምንለው ነጩ የጥርሳችን ክፍል የውስጠኛውን የጥርሳችን ክፍል መከላከል ነው ስራው። በሶስተኛነት የድድ ቁስለት እንደዚሁም የድድ መሸሽ ያመጣል። የምንጠቀመው ከሰል ጠንካራ ሻካራ እንደመሆኑ መጠን በከፍተኛ ጉልበት በተደጋጋሚ በተጠቀምነው ቁጥር እዚህ ጋር ያለ የድዳችን ክፍል ደግሞ ለስላሳ ስለሆነ በቀላሉ እንዲሸሽ በቀላሉ እንዲቆስልና ለባክቴሪያ ተጋላጭ እንዲሆን ስለሚያደርገው በጊዜ ሂደት ጥርሳችንም እንዲላላ እንዲነቃነቅ ብሎም ደግሞ ከስሩ ጋር እንዲቆረጥ ይሆናል። ግልጽ ነው አይደል?